እዚህ ፕሮግራም ላይ ስለተገኛችሁልን ሁሉም የየራሱን አስተዋጽኦ እዚህ ጋር አድርጓል። ሁሉም አንዳንድ ነገር ተከፋፍለን ነበር ስናደርግ የነበረውና ሁላችሁም አስተዋጽኦአችሁን አድርጋችሁ ስለተገኛችሁ አመሰግናለሁ። ኦልሞስት ደርሳለችና እንዴት ነው አይኗን ጨፍነን ነው የምናስገባት? ኦር ዞራ ትግባ። ዞራ እንዴት ነው የምትገባው? አይኗን ያዣትና ያው እንደጠራሻት አይኗን ይዘሻት። አዎ ይበርዳል። አይታዩም ብዬ ተስፋ አለኝ። ድሮም እንደማትወጪኝ አውቃለሁ። ታመሜ ለምን አልጠየቅሽኝም? እንኳን ደስ አለሽ እንጂ እንዴ! እንኳን ደስ አለሽ። ለመዳር እንኳን አበቃሽ። እንዴት ነው ደበቀቻት? ነይ ሞቅ ላረዱ ገለኔ ወዴት እንግዲህ ሰላም ተበላችሁ። እሺ ሰላም ቢያቸውና ከዛ ወደ ፕሮግራማችን ጥሩነቱ ጥቁር ለብሳለች። ከኛ ስለተለየች ዝም ብላ ትግባ ወይስ? አይ ልብሷን እዚሁ እንዳለች ልብስሽን ወስደሽ አዘጋጃችሁ ነው። ቀላጣለሽ ጋር ጠብቂኝ። እንቀመጣ ሙሽሪት አንተ ወደ ውስጥ ግቢልን። ይቅርታ እንዴ በሰርፕራይዝ ነው የምታዩት እናንተ። ጠብቁና እንዴ ይቅርታ አድርጉልን ነው ይሄ ሙሽራ ቀላጣለሽ አላማረባትም። በጣም ነው ያማረባት። ነይ እስኪ ነው ቆይ አንዴ ይቅርታ፣ ቆይ አንዴ ካልሞቀ አልመጣም ብላለች። ቻክ ሙሽሪት አይባልሽ ከፋት ነይ ግቢ። አታምሩ ገና ትንሽ ህዝብ ላይ ሻፍ እንዴ ስታስፈሩ ትገናለች። እስኪ መጀመሪያ እስኪ ግርማ ሞገስሽን እናልብስሽ እንስተሽ ይሄንን በክብር እናልብሽ። ብራይት ቢ ገረበኩስ ተዝግቷል እንዴ ወይስ እንደዚህ ነው? እንደዚህ ነው ይሄ ልብስ ያዘጋጀው ግን ማን ነው? እንዴት አወቃችሁኝ? ይሄው እነሱ ናቸው። ከአሁኑ ተለማመጁ ብላችሁ ነው አይደል? እንደዚህ ቪዲዮ ወረድ ሲሰጣችኋት በጣም ነው ያማረብሽ። በጣም ቆንጆ ይሆናለች። እንኳን ደስ አለሽ። እንኳን ደስ አለኝ። አዎ በጣም ደስ ብሎኛል። ሁላችሁም ስለመጣችሁ አመሰግናለሁ። የዛሬ ሳምንት ሰርጌ ነው። እሺ ፊት አቀላ። እውነት በጣም አመሰግናለሁ። ሁላችሁም አዘጋጅታችሁ ሰርፕራይዝ ስላደረጋችሁኝ በጣም ደስ ብሎኛል። እነዚህ ደግሞ አስደንግጠሽ አሯሩጠሽ ከቤት አመጣሽ። ለምን ተገለሽ? እሺ ከኔ ጋር የምታምጪው እኔ አሞኛል ስላለችኝ በቃ አሞኝ ቤትሽ መጥቼ የለሽም ስትለኝ አስደነገጠችኝ። ከዛ ሰብስ ብዬ መጣሁ እና ደስ አለሽ? በመምጣቴ ደስ ብሎኛል። ግን ካልመጣ ብለሽስ አለቅሳለሁ። ሁሌ ስትሰልባት መሰለሽ። እሱስ ልክ ነው። ባሌም የለም አይካተትም አይደል እንዴ? ልታገቢ አይደል እንዴ? አይደለም ልታገቢ አይደል እንዴ? ምንድን ነው ባሌ? አይ አጋጣሚ ከመጣሁ ሁሉም ፕሮግራም ላይ አንፈልግም። ወንዶቹን አባረናቸዋል። አንፈልጋችሁም። ዛሬ የሴቶች ቀን ነው፣ የሴቶች ደስታ ነው። ወንዶቹም የራሳቸውን ደስታ ራሳቸው እዛው ፈታ ይበሉ ብለናል። ዛሬ አንቺ ደስታሽን ከኛ ከእህቶችሽ እና ከጓደኞችሽ ከቤተሰቦችሽ ጋር ነው የምታከብሪው። ደስ እንዳለሽ ተስፋ እናደርጋለን። በጣም ደስ ብሎኛል። በጣም አመሰግናለሁ። ልቀመጥ? ተቀመጭ እስኪ። እንዲሁ በተቀመጠችበት መርቋት፣ በእናታችሁ መርቋት። መርቃት የሚችል እጁን የሚያወጣ እንዴ የማታ እንጀራ ይወጣልሽ። አሜን። እኔ መርቃታለሁ። የተባረከ ትዳር ያድርግልሽ። ውለዱ፣ ክበዱ። እንግዲህ እናንተም ደግሞ በትዳራችሁ ተጣምራችሁ ለሰው ምሳሌ ሁኑ። ለዘላለም በፍቅር በአንድነት በአብሮነት ያኖራችሁ። የተባረከ ትዳር ያድርግላችሁ። የምትበዙበት እኛንም የምታስደስቱበት ያድርግላችሁ። ምን ልጀምር? አንዳንድ ነገር ብትሉ ደስ ይለኛል። ቅር ከሚለኝ ቅድም ያው ስሜታቸውን ትንሽ ይነግራል። ግን አርፍዶ የመጣ ሰው አለ። አርፋች ቅጣት ነው። ማይክ ቅድሚያ ይሰጥሻል። የተሰማሽን ደስታሽን አትመርቂኝ። ቀጣዩ ምርቃቴ ደግሞ እሷ እንዳለችው ሆኖ የወንድማችንን ምርቃት ታውቂያለሽ ናቸው። ጠዋት ፍርፍር መሳቂ እንጂ ማታ ጭቼ ነው።
ያው ማታ ተሰርቶ ነው ጩጬ የዛን ልጅ እንግዲህ እንደዛ ነው መጨረሻችን እሺ ያው እነ ቪታሉም ስለመጡ እውነት ለመናገር በጣም ደስ ብሎኛል። በቀለበቴ ፕሮግራም አልተገኘም ነበረ። የዛ ሰዓት በጣም ከፍቶኝ ነበረ። ግን በአሁኑ ስለመጣችሁ በጣም ደስ ብሎኛል። ግዴታችሁም ነበር። ጀመራት ታላቅነት ጀመራት መገኘት እንኳን ተገኛችሁ ስለመጣችሁ ደስ ብሎኛል። ሁላችሁም ጓደኞችም ስለመጣችሁ ደስ ብሎኛል። ያው እዚህ የተሰበሰባችሁት በሙሉ በጣም አመሰግናለሁ። በድጋሚ መርቆኛል። ግን ቆይ ጋራ እኛ ጋር ስለተቀላቀለች ምን ተሰማችሁ? እዛ ጋር ያላችሁ እንዴት ነው? ስለተቀላቀለች ከኛ ቤተሰብ ምን ተሰማችሁ? ያው ተቀላቀል ነው። ቅሬታ ካለ ከአሁኑ እንድናስቀረው ነው። ረዱ እንወድሻለን። ወደዚህ ቤተሰብ ስለተቀላቀልሽ ደስ ብሎናል። ሪችዬ አራተኛ እህት መጣልሽ። ያው ሶስት እህቶች እዚህ ጋር አለን። አራተኛ ሊመጣልሽ ነው። እንዴት ነው ደስታው? በጣም ልዩ ነው። በጣም ብዙ ጎድሎ ነበር። ክፍታችንን በጣም ነው የሸፈናችሁት። አሁን ደግሞ በብዙ ሊሸፈን ነው። እግዚአብሔር የተመሰገነ ይሁን። ደስ ይሆናል በጣም። ከዚህ በኋላ ከወንድሞችሽ ጋር 4 እኩል ነን። እሺ እንደው በልጠናቸዋል። 5 ሆነናል። ንገሪያቸው ለወንድሞችሽ። የኛ ባሎች አይደሉም፣ ለወንድሞችሽ ንገሪያቸው። 5 ለ4 እየተመሩ ነው። እንግዲህ ፈጣሪ ደግሞ ወደ ዛሬ ያደርሰን። እናንተ ቢሰማችሁ ደስታ ገለጹልኝ። እዚህ ጋር በዛ ረድዬ በጣም ነው የምንወድሽ። ከኛ ቤተሰብ ጋር ስለተቀላቀልሽ በጣም ደስ ብሎናል። ስለምትወጂን ስለምታከብሪን፣ እንደ ታናሽ እህታችን ስለምናዝሽም አንቺም እንደ ታናሽ እህት አምነሽ ስለተቀበልሽን በጣም ከልባችን በቃ ወድሻለሽ። ምንም ሀሳብ እንዳይገባሽ ሀሳብ ሳትወደኝም ብለሽ እንዳይገባሽ፣ ግን ሁላችንም ነው የምንወድሽ። በብዛት ያው በሰሞኑን አብሶ ሁለታችሁ የሆነ ነገር ወጥራችሁ ይዛችሁ ነበር እና የግል ጉዳይ ያላችሁ ያው በተለየ መልኩና እንዴት ነው በዛ ጉዳይ ላይ እስኪ ንገሪኝ። አስቸጋሪ ናት እንዴት ልጅ ያው ከኛ በተለየ ማለት ነው። አስቸጋሪ አፋጅነቷ ውጪ እኔ ነኝ ማረፍድባት ሳታረፍድም እና ደግሞ ረዱ በጣም ቅን ሰው ናት። በጣም ጥሩ ልጅ ናት። እግዚአብሔር አምላክ ለዚህ ስላበቃሽ ደስ ብሎኛል። ቅድምም ተናግሬያለሁ እና አመሰግናለሁ። ቪዲዮ አየዋለሁ። ያው እኔ ከኔ በፊት ብዙ ነገር ወርታችሁ ይሆናል። ቅድም ምንድነው ያለችኝ ነበረ ማለት በጣም እንደባደባለን። እኔ ደስ ነው ታናሿ ከኔ ጋር ብንጠጠብ እንዳላት አላቅም ብላኛለች እና ለራሷ ነገርያት ወዲ ነው መጀመሪያ ግን በጣም በብዛት ከሷ ጋር ነው በጣም የምንጣላው። ኃይለኛ ሰላላችሁ እያልኳት ነበር። ኦኬ በባህሪ ነው። አይ እኔ አይደለም ታላቂ ካፒታኑ ነው እንትን ነው በቃ ማለት ከኛ ቀጭንም ስለሆነች ታዝብላታለች። እና ራኪብ ደግሞ በቃ ቤት ውስጥ በጣም አስቸጋሪና ኃይለኛ ነች። እና በቃ በሰከሷ ጋር ነው በጣም ካፒታኑ እንደው እናገራለሁ ለሱ እንደዚህ ብዬ እናገራለሁ ትንሽ እኔ እና እሷ በተጣላን እኮ ከእህትማማቾች ውስጥ አይቀርም። እኛም ስናድግ በእህትማማቾች ውስጥ እየተደባደብን እየተዋግን በዚህ ምነው ተደበቅሽ? ምነው ተደበቅሽ? እኔ ናቸው ያው ሌላ ማን ይጣላል? ያው እኔ ከቤት ውስጥ ጨዋ ነኝ አይደል? እኔ ጨዋ ነኝ። አዎ የቤተሰባችን ድብድብ ያለው እዛ ነው እና እኔ አስታራቂ ነበርኩኝ። ችግር የለም አስታርቃቸዋለሁ። ኬክ እንቁረስ። በዚህ ደግሞ ያው እኔ መናገር እፈልጋለሁ። እንዴ ከኬክ ያላት ፍቅር ምንድን ነው? ከኬክ እንቁረስ አይደለም ይላችሁ ማለት እግዚአብሔር ሁሌ የሚያስቀኝ ነገር ኬኩ ጋር ሁሌ ጅምር ነገር አለ ሁሌ ይሄን እንኳን ይሄን ነዚህ ነች የወንዶቹን አራ ተከተለሽ እውነት አላየሁትም። በር ሰርቃለታለች። ቶሎ የሚገባው ውስጥ ገብተሽ ቁርሽ በቃ ይሻላል። በነገራችን ላይ የኬኩን የቦረቦርኩት ልምድ ነው። ልምድ ደግሞ አይቀርም። ወንዶች ለእኛ አስተዳድረውልን ነበረ። ይሄ ደግሞ ጥሩ ዘዴ ነው። በር ከፈቱ ከዛ ዘጋሁት። አንዴ እኮ እንደተበላ እኮ አይታወቅም እኮ ሲከፈት ነው እኮ ብዙ እንደተበላ እኮ የታወቀው። እንዴት አድርጌ ላሳየሽ? ለካሜራ ባሩ እናሳየዋለን። እንኳን በሰላም ወደ ረድኤት ቤት በሰላም መጣችሁ ብለን እንደዚህ እንከፍተዋለን። ዋሻ አድርገዋለች ማለት ነው። ውስጥ ለውስጥ ነው የገባሽው። አንቺ አቋራጭ መንገድ ትወጃለሽ አይደለም እንዴ? ታናሽ መጣችብኝ። ይኸው ለማንኛውም ያው ዋናው ነው እና እንኳን ደስ አለሽ። ለማንኛውም እኔም ያው እዚህ ጋር እንደ ታላቅ እህት ልበለው ታላቅ ታላቅ እሺ፣ እኔም አለሁ እንደ ታላቅ እህት በጣም ደስ ብሎኛል። እንኳን ደስ አለሽ። እንኳን ለዚህ ክብር አበቃሽ። ሁሌም እንደ ታናሻችን እህታችን ነው የምናያት እኛም እና ብዙ ጊዜ እላታለሁ እኔ እና አንቺ በጣም ያመሳሰለናል። የሆነ ባህሪያችን ይመሳሰላል እላታለሁ። ያው ከድምጻችን ውጪ እኔ ነኝ እያወራ ያለሁት እሺ፣ ድምጻችን ስለሚመሳሰልባቸው ከድምጻችን ውጪ ብዙ ባህሪያችን ይመሳሰላል፣ አስተዳደጋችንም ይቀራረባል እያልኩኝ ብዙ ጊዜ ያው እናወራለን። ምክርም ነገር ያው እንደ ታላቅነቴ ጣል አደርግባታለሁ አልፎ አልፎና በጣም ነው ደስ ያለኝ ለዚህ ክብር ስለበቃሽ። ከዚህ በላይ ደግሞ ፍቅራችንም በዝቶ ጨምሮ በልጆች ደግሞ እዚህ ጋር ተከበን እዚህ ጋር እንደዚህ አንዳንድ ያው ልጆች ያለመጣሉ እንዳደረበች ነው በሴቶች ስንባረክ ከዚህ ውጪ እዚህ ጋር አንዳንድ ሴቶችን ደርበን ደግሞ ለማምጣትም ያብቃል።